ከስጦታ በላይ ነው ያንተ ስጦታ ስራ አስገረመኝ። ቀሲስ ደበበ እስጢፋኖስ በሰሜን አሜሪካ ቨርጂኒያ የደብረ ቁስቋም ቅድስት ማርያም ወቅዱስ ገብርኤል ቅድስት ክርስቶስ ሰምራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተዳዳሪ ካህን ናቸው። እንግዲህ ከሰሞኑ በዚህ በማህበራዊ ሚዲያ ላይ ሁለት ሴቶች መጥተው ከዚህ በፊት ከእኚህ ሰው ልጆች ወልደናል ሲሉ ከሰዋል ማለት ነው፣ ተናግረዋል። እንግዲህ አንዷ እንደምናውቀው ዮርዳኖስ ደረጀ ነች፣ ዘማሪት ዮርዳኖስ ደረጀ። እንደዚሁም ሌላዋ እህታችን ደግሞ ቃል ኪዳን ወይንም ደግሞ ሮማን ፈንታው የምትባል ልጅ ነች። እሷም እንደዚሁ የ8 ዓመት ሴት ልጅ ከሳቸው ወልጅ ያለው ብላ ወደ ሚዲያ መታለች ማለት ነው። እንግዲህ በእነዚህ በሁለቱ ሴቶች ላይ ያለውን መረጃ እናደርሳችኋለን። ዘማሪት ዮርዳኖስ እንግዲህ እዚሁ አዲስ አበባ አዲሱ ገበያ አካባቢ ነው የተወለደችው። እዛው አካባቢም እንግዲህ ገና በ9 ዓመቷ ጀምራ በሰንበት ትምህርት ቤት ውስጥ በመግባት የዝማሬ አገልግሎትን ስትሰጥ ቆይታለች። እንግዲህ በ11 ዓመቷ ደግሞ አልበም በማውጣት የመጀመሪያዋ ታዳጊ ሴት ልትሆን ችላለች ማለት ነው። በወቅቱ ከእነ መምህር ዘመርኩን በቀለ ጋር ነበረ የመዝሙር ካሴቷን የሰራችው። በሱ አማካኝነት እንግዲህ መዝሙሮቿን ለሕዝብ ልታደርስ ችላለች ማለት ነው። ከዛ በኋላ እንግዲህ ጥሩ መነቃቃት በነበረ ሰዓት፣ ጥሩ ሰው በሚፈልጋት ሰዓት የዝማሬ አገልግሎቷን እንግዲህ በተለያዩ ደብራት እየሄደች ስታቀርብ ስታገለግል ቆይታለች። ታዲያ በ16 ዓመቷ አካባቢ እንግዲህ ወደ ጂንካ ገብርኤል መልእክት ይደርሳታል። እዛ ነይና ታገለግያለሽ የሚል በ16 ዓመቷ ማለት ነው። እንግዲህ ገና ስትሄድ በጣም በሚያሳዝን ሁኔታ ተሳፍራ ከዚህ ስትሄድ ነበረ አንድ ቦታ ላይ መኪና በመገልበጡ ሙሉ በመኪና ውስጥ ያሉ ሰዎች ሲያልቁ እሷ ብቻ ተርፋ ምንም እንኳን ጭረት ሳይደርስባት ለዛ ለአገልግሎት ስትሄድ የተረፈችው። ከዛ በኋላ እንግዲህ እዛ እንደደረሰች ደግሞ በጣም በሚያሳዝነው ሁኔታ እንግዲህ ሰይጣን ሲፈትናት የገጠማት ነገር መልካም አልነበረም። የመደፈር አደጋ ነው የገጠማት ማለት ነው። እሷ እንደምትናገረው እንግዲህ ቀደም ሲል የነገርናችሁ እኚሁ ደበበ እስጢፋኖስ የተባሉት አገልጋይ አፍነው ሌሊት ድንገት አስገድደው ደፈሩኝ ነው ያለችው። እንግዲህ ከዛ በኋላ ያሳለፈችው ሕይወት በጣም ከባድ ሆኖባታል። እንደሚታወቀው እንግዲህ በጣም በተለይ ለሴቶች ቀደም ሲል ባለው ጊዜ ታስታውሳላችሁ፣ ከቤት ውስጥ እንዲወጡ አይፈቀድላቸውም፣ ሰው እንኳን ማናገር አይፈቀድላቸውም እና ተቆንጥጠው በሚባል ደረጃ እንግዲህ ያደጉ ናቸው በብዛት እና እሷም በዚሁ አስተዳደግ ስር ያደገች ስለነበረች ይህንን ነገር መናገር በጣም ከብዷት ስለነበረ ጓደኞቿ ጋር ወደዚህ ወደ አዲስ አበባ ተመልሳ ለ2 ወር አንዲት ጓደኛዋ ጋር ነበር የተቀመጠችው። አገልግሎት ላይ ነኝ እያለች ማለት ነው ፈርታ። ይህንን ሁሉ ነገር እንግዲህ በመቋቋም ይህንን ሁሉ ነገር በማድረግ ይሁንና ግን መልካም እህቶች ወንድሞች ደግሞ ስለነበሯት ዞሮ ዞሮ ወደ መጨረሻ ላይም ቢሆን ነገሩ እርግዝናው ሲታወቅ ለነሱ ተናግራ ያደረጉት ነገር እንግዲህ የረዷት ነገር ደግሞ መልካም ነገር ነውና ቢሆንም ግን ከባድ የሆነ ችግሮችን ልታሳለፍ ችላለች። እንግዲህ ይሄ የመደፈር አደጋ ታቅዶበትና ሆን ተብሎ እንደተደረገ ለአንዳንድ ሰዎች ሲነገር ሰምቻለሁ ነው የምትለው እሷ። እንግዲህ ለመበቀል የተደረገ ነገር ነው ያለችው። እንግዲህ የሰይጣን ፈተና ነው ይሄ፣ በጣም የሚገርም ነገር ነው። በወቅቱ እንግዲህ እርግዝናው ከተፈጠረ በኋላ ደፋሪው አምኖ የሚያስፈልገውን ነገር አደርግላታለሁ ብሏት እንደነበረም ተናግራለች። እንግዲህ በኋላ ግን በመካድ ከቀናቶች በኋላ ዓይኔን ግንባር ያደርገው በማለት ሊክድ ችሏል ማለት ነው። እንግዲህ ቀጨኔ መድኃኔዓለም በተክሊል አግብቶ በአሜሪካን ሀገር እየኖረ ይገኛል ማለት ነው። በጣም ነው የሚያሳፍረው። እህታችን እንግዲህ ልጁን ለማሳደግ ቆሎ አዙራ እስከ መሸጥ፣ ለልጇ ዳቦ ለመግዛት 10 ብር መንገድ ላይ አስፋልት ዳር ቆማ እስከ መለመን ድረስ ደርሳለችና እንግዲህ አሁን ላይ ባለትዳርና የ2 ልጆች እናት ብትሆንም ነገር ግን አሁን ድረስ ተጽዕኖ እንዳለው ያሳለፈችው ነገር ትዳሯ ላይ የአሁኑ ትዳሯ ላይ ራሱ ከፍተኛ የሆነ ተጽዕኖ እንደደረሰባት ነው እየተነገረ ያለውና በጣም በሚያሳዝን ሁኔታ ይሄ ነገር ሊደርስባት ችሏል ማለት ነው። እንግዲህ እሷ እንደምትናገረው ከሆነ በቤተ ክርስቲያን አባቶች፣ በዘመዶቹ፣ በሱ ቤተሰቦች አስለምኘዋለሁ ልጁን እንዲረዳ የልጁ አባት መሆኑን እንዲያምን። እንግዲህ ልጁም ጥያቄዎችን እየጠየቀኝ ስለሆነ አባቴ ማን ነው እያለኝ ስለሆነ ይሄ ነገር መደረግ መታወቅ ስላለበት ደግሞ
የግድ ይህንን ነገር ማድረግ ስላለብኝ ነው ወደ ሚዲያ የመጣሁት ብላለች እና አይኔን ግንባር ያደርገው አይፈለግሽውን አድርጊ እኔ አይደለሁም እኔ አላስረገዝኩምም የኔም ልጅ አይደለም በማለት ድጋሜ ቃሉን አጥፎ ክዶ ነው የሚገኘው ብላ ነው የተናገረችው። እንግዲህ ቁርጥ እርሱን የሚመስል የ15 ዓመት ልጅዬ ኑሮ ከብዶኝ ለጎዳና ህይወት ልወጣ ነውና ልጁን አምኖ በመቀበል ተገቢውን ድጋፍ ያደርግልኝ፣ ካልሆነም የልጅነት ማረጋገጫ ምርመራ ወይንም ዲኤንኤ ተደርጎ ቁርጡ ይታወቅ ስትል በአደባባይ ጠይቃለች ማለት ነው። እውነት መምህሩ ይህንን የረከሰ ተግባር ፈጽመው ከሆነ እንግዲህ የደፈሩት ዘማሪዋን ብቻ ሳይሆን ቤተ እምነቷን፣ መቅደሱን እንዲሁም መላውን ምዕመናን ነው። መምህሩ ደግሞ ድርጊቱን ሳይፈጽሙት ከሆነ ይህ ክስ የቀረበው በሐሰት የተከሰሱት እሳቸው ብቻ ሳይሆኑ ቤተ ክርስቲያኗም ናትና ጉዳዩን እንግዲህ በአስቸኳይ መፍትሄ መሰጠት ያለበት ጉዳይ እንደሆነ ሁሉም ክርስቲያን እንግዲህ ማወቅ አለበት፣ ኦርቶዶክስ ተከታይ በሙሉ ማለት ነው። እሷም እንግዲህ እኔ ልዋረድ ዲኤንኤው ተመርምሮ ሐሰት ከሆነ እኔ ይፈረድብኝ ነው ያለችው። እንግዲህ በሙሉ ልብ በእርግጠኝነት የእሳቸው ልጅ ነው ብላ ወደ ሚዲያ መታለች ማለት ነው። ሌላኛዋ እህታችን ደግሞ እንደዚሁ ሮማን ፈንታ ወይንም በዚህ በሶሻል ሚዲያ ስሟ ቃል ኪዳን ቃል የምትባለው እህታችን ደግሞ እኔም የ8 ዓመት ሴት ልጅ አለችኝ ስትል ከሳቸው እንግዲህ መታለች ማለት ነው። እሷም በጣም በሚገርመው ሁኔታ እቺ ሮማን ማለት ነው ከዚህ በፊት ዮርዳኖስ ደረጀን ዘማሪዋን ደውላ ከ2 ዓመት በፊት ነው ይመስለኛል ያሉትና ከኔም ልጅ አለው ይህ ሰው ብዬ ጠይቂያት ነበር ብላለች። ይህንንም እንግዲህ ዮርዳኖስ አምናለች። አዎ ደውላልኝ ነበረ፣ ነገር ግን ደግሞ እኔን ለመያዝ ወይንም ደግሞ እኔን ለመጥለፍ የሆነ ሴራ ነው ብዬ ላገኛትም አልፈለኩም ነበር በወቅቱ ነው ያለችው። ስለዚህ ይሄ ነገር እንግዲህ በጣም በሚገርም ሁኔታ በጣም አሳዛኝ ነገር ነው ማለት ነው። እችም እህታችን እንግዲህ አገባሻለሁ በማለት ነው ከ8 ዓመት በፊት እንደዚሁ ሊያስረግዘኝ የቻለውና ዛሬ ነገ እያለ እንደዚሁ ሊጠፋ የቻለው ኋላ ላይ ግን ባለትዳርና የልጆች አባት መሆኑን ሰማሁኝ ነው ያለችው በጣም በሚያሳዝን ሁኔታ። እሷም እንግዲህ ይህ ጉዳይ በቤተ ክርስቲያን እንዴት ሊታይ ይችላል? በተለይ በዚህ በሚስጥረ ክህነት ስር እንግዲህ ምን አይነት አንድምታ አለው የኦርቶዶክስ እምነት የሚለውን ምናልባት ማወቅ ያለብን ይመስለኛልና እንግዲህ ካህን ማለት ራሱ ተክህነ አገለገለ ካለው የግዕዝ ቃል የተገኘ ሲሆን ካህን ማለት የእግዚአብሔር አገልጋይ፣ የምዕመናን አባት፣ ጠባቂ፣ መጋቢ ማለት ነው። እንግዲህ ሚስጥረ ክህነት በብሉይ ኪዳንም እንደዚሁ ቀደም ሲል የነበረም በአዲስ ኪዳንም እንደዚሁ የመጨረሻው ካህን መጥምቀ መለኮት ቅዱስ ዮሐንስ ሲሆን ከሱ በኋላ የብሉይ ኪዳን ክህነት አልፏል። ጌታችን ወደ ዮርዳኖስ ሄዶ በዮሐንስ እጅ በመጠመቅ ካህኑ በሚገኝበት ቦታ ቤተክርስቲያን ድረስ ሄደን በካህኑ እጅ መጠመቅ እንዳለብን አስተምሮናል። ማቴዎስ 3:13 ላይ ጌታችን ሲያስተምር ስለ ካህናት በብዙ ቦታ ተናግሯል። ሂድና ራስህን ለካህን አሳይ ማቴዎስ 8:4 ላይ አንተ ብፁዕ ነህ የመንግሥተ ሰማያትንም መክፈቻ እሰጥሃለሁ ተብሎ እንደተጻፈ እውነት እላችኋለሁ በምድር ያሰራችሁት በሰማይ የታሰረ በምድር የፈታችሁት በሰማይ የተፈታ ይሆናል ይላል። ስለዚህ ይህንን የተናገረው በመዋዕለ ስብከቱ ሲሆን ከሙታን ከተነሳ በኋላ ለሐዋርያት አረጋግጦላቸዋል። ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው እፍ አለባቸውና መንፈስ ቅዱስን ተቀበሉ እንዳለው ማቴዎስ 28:19 ላይ ይመስለኛል። በመጨረሻም ቅዱስ ጴጥሮስን ስምዖን ሆይ በጎቼን ጠብቅ እንዳለው እንግዲህ ይሄ ክህነት ከመጽሐፍ ቅዱስ ቃል የመጣ ከጌታችን ከኢየሱስ ክርስቶስ ራሱ የመጣ መሆኑን ያስረዳል ማለት ነው። ቅስና የሚቀበሉት በዲቁና ክህነት በማገልገል ላይ ያሉ ሲሆን በሁለት እንግዲህ ተከፍሎ ይታያል። ይህም በምንኩስና የተወሰነ ያላገባ ጌታን እንዴት እንደሚያገለግል የጌታን ነገር ያስባል ማለት ነው። ሌላው ደግሞ በሕግ የተወሰኑ ዲያቆናት በአንድ ሕግ ከተወሰኑ በኋላ ለቅስና የሚያበቃ ትምህርትና ስነ ምግባር ካላቸውና የሚያገለግሉበት አጥቢያ ሕዝብ ድምፅ ከተደገፉ ሊቀ ጳጳሱ ብቃታቸውን መዝኖ የቅስና ማዕረግ ይሰጣቸዋል ማለት ነው። እንግዲህ 30 ዓመት ያልሆነው ቅስና አይሾምም። ፍትሐ ነገሥት 6 ላይ የቀሳውስት የአገልግሎት ድርሻ አስተምሮ ማጥመቅ፣ ንስሐ መቀበልና መናዘዝ፣ የማሰርና መፍታት፣ ቀድሶ ማቁረብ፣ ማስተማር እንደሆነ ይገልጻል።
እንግዲህ ካህን የመጀመሪያ ሚስቱ ከሞተችበት መነኩሴ ምንኩስናውን ከተወ በኋላ የቅስና ወይንም የክህነት ስራ መስራት አይፈቀድለትም። ከማህበረ ምዕመናን ግን አይለይም ነው የሚለው። በእንደዚህ አይነት መንገድ ደግሞ ክህነቱ ከሌለ እንግዲህ በቤተ ክርስቲያን እንደ ማንኛውም ሰው ንስሐ ገብቶ ሊቀጥል ይችላል። ነገር ግን ደግሞ የክህነት ወይንም ቀደም ሲል ያሉትን አገልግሎቶች መስጠት አይችልም እና ይሄም እንግዲህ ትልቅ ወንጀል ነው። ስለዚህ ይሄ ነገር እንደ ቤተ ክርስቲያንም ከዚህ በፊት እንግዲህ ዘማሪት ዮርዳኖስ እንደተናገረችው እንዋረዳለን። በቤተ ክርስቲያን ስር ያሉ ሌሎች ሰባኪያን ይዋረዳሉ፣ ቤተ ክርስቲያን ራሷ ትዋረዳለች፣ ሃይማኖቱ ይዋረዳል የሚሉ ነገሮች እንግዲህ አሁን ኦልሬዲ ያበቃላቸው ይመስላል። ለሚዲያ ወጥቷል ይሄ ነገር። አሁን የፍርድ ጉዳይ የሚታይበት ነው። አንደኛ ቀደም ሲል የወለዳቸው ልጆች እነሱ የራሱ አለመሆኑን ማረጋገጥ ይችላል። እንግዲህ ዛሬ ዲኤንኤ በትክክል ይሆናል አይሆንም የሚለውን ነገር በትክክል የሚያረጋግጥልን መሳሪያ ነው። ስለዚህ በዚህ አይነት ሁኔታ አረጋግጦ እውነታውን ማድረግ ይቻላል እንጂ እንደው በሽምግልናና ከዚህ በፊት ረፊ በማለት ሴቶቹም ወላጆችም ይሄን ያህል መስዋዕትነት መክፈል የለባቸውም የሚል እምነት አለን። ሐሳባችሁን አድማጭ ተመልካቾቻችን በኮሜንት ላይ አጋሩን። ምን ታስባላችሁ? ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። መልካም ቆይታ